የተከበራችሁ የሀገራችን ህዝቦች ውድ የአዲስ አበባ ከተማ ነዋሪዎች የተከበራችሁ የሁሉም የሀገራችን እምነቶች ተከታዮችና የሃይማኖት መሪዎች ክቡራትና ክቡራን ከሁሉ አስቀድሜ ራሱን አይሲስ እያለ የሚጠራው ዓለም አቀፍ አሸባሪ ድርጅት በሊቢያ ስደት ላይ የነበሩ ዜጎቻችንን በግፍ አርዶ በመግደል በፈጸመው ዘግናኝ ጸረ ሰብአዊነት እርምጃ ህይወታቸውን ባጡ ዜጎቻችን ምክንያት የተሰማኝን ጥልቅ ሐዘንና ቁጭት በተሰበረ ልብ ለመግለጽ እፈልጋለሁ። የዚህ አስነዋሪ ድርጊትና ጥቃት ቀጥተኛ ሰለባ ለሆኑ የንጹሃን ወጣቶች ቤተሰቦችና ተከባብረውና ተቻችለው እየኖሩ ላሉ መላው የኢትዮጵያ ህዝቦች መጽናናትን በግፍ ለተሰዉ ወንድሞቻችን ዘላለማዊ ሰላማዊ ረፍትን እመኛለሁ። በርግጥም እንደዚህ አይነቱ ዘግናኝ ድርጊት በምንም አይነት ዓለማዊም ሆነ መለኮታዊ መስፈርት ፍጹም ተቀባይነት የሌለውና በመላው ሰብአዊ ፍጡር ላይ የተፈጸመ በመሆኑ በማንኛውም የዓለም ማህበረሰብ በጥብቅ ሊኮነንና ሊወገዝ እንዲሁም የሁሉም እምነት ተከታዮች ያለማመንታት አምረው ሊዋጉት የሚገባ እኩይና አረመኔያዊ ተግባር ነው። እንደሚታወቀው ሁሉ አሁን ሀገራችን ኢትዮጵያ የሃይማኖቶች እኩልነት የተከበረባትና ሁሉም ዜጎች በነጻነት የሚኖርባትና የሚንቀሳቀሱባት ሀገር ሆና ያለች ሀገር ናት። ስለዚህም ከዜጎቿ መካከል በእምነታቸው ተለይቶ ጥቃት የሚደርስባቸው ወገኖች ሊኖሩ እንደማይገባ የመላ ኢትዮጵያውያን የጋራ እምነት መሆኑን በተደጋጋሚ ስናስመሰክር በመቆየታችን የመላውን ዓለም ህዝቦች ያስደነቀ የመከባበርና የመቻቻል ባህል ለማዳበር ችለናል። ምንም እንኳን ለራሳቸው ጠባብ ቡድናዊ ፍላጎት ሲሉ ያሉብንን ጥቃቅን ችግሮች ሰበብ በማድረግ ይህንን አኩሪ የአብሮነት ባህላችንን ለመናድና እርስ በርሳችን እንድንባላ ለማድረግ የሚጥሩ ኃይሎች ተኝተውልን እንደማያውቁ ለሁላችንም ግልጽ ቢሆንም በያዝነው ሳምንት መጀመሪያ ላይ በሊቢያ የተፈጸመው ዘግናኝ ድርጊት ግን የአክራሪነት የመጨረሻ ጫፍ ብቻ ሳይሆን የድርጊቱን ፈጻሚዎች ሰይጣናዊ ፍላጎትና ዓላማ ከመቼውም ጊዜ በበለጠ የሚያሳይ በመሆኑ ከመቼውም ጊዜ በተሻለ የአንድነት መንፈስና ጽናት ልንታገለው ይገባል። እዚህ ላይ ልብ ልንለው የሚገባ መሰረታዊ ነጥብ ይህ የሰሞኑ የአይሲስ ተግባር ኢትዮጵያውያን ክርስቲያኖች ላይ ብቻ የተፈጸመ ተደርጎ ይቅረብ እንጂ በዚህ የጥፋት ኃይልም ሆነ በሌላ ማንኛውም አክራሪ ኃይል በዜጎቻችንም ሆነ በሌላ ሀገር ተወላጆች ላይ የሚፈጸመውን ግፍ በማንኛውም መስፈርት ልናወግዘውና በሃይማኖት ምክንያት ሳንለያይ በመቻቻልና በመከባበር እየኖርን ያለነው ኢትዮጵያውያንን ሊከፋፍሉን ጠላቶቻችን የወጠኑት ሴራ መሆኑን ለአንድ አፍታ ሳንጠራጠር በላቀ በአንድ ሐሳብና በአንድ ልብ መቆም ባለንበት ወቅት ላይ እንገኛለን። አይሲስ በሰዎች ልጆች ላይ የፈጸመው ግፍ አንዳችም ሃይማኖታዊ ይዘት የሌለው ይልቁንም በሁሉም ሃይማኖቶች በተለይ ደግሞ በስሙ በሚነግዱበት የእስልምና ሃይማኖትም ፈጽሞ ተቀባይነት የሌለው የአረመኔዎች ፖለቲካዊ ተግባር መሆኑ ላፍታም ቢሆን መዘንጋት የለበትም። አይሲስ ዛሬ በኢትዮጵያውያን ላይ እርምጃ ከመውሰዱ በፊት በመካከለኛው ምስራቅና በሰሜን አፍሪካ ዜጎች በተለይ ደግሞ በተፈጠረባቸው ሀገራት ህዝቦችና የእስልምና እምነት በሚከተሉ ህዝቦች ላይ ሲፈጽመው የቆየው አረመኔያዊ ግድያ አንዳችም አይነት ሃይማኖታዊ መሰረት የሌለው በመላ ኢትዮጵያውያን ላይ የተሰነዘረ ጸረ ሰብአዊ ፍጡራን እርምጃ በመሆኑ መላ ኢትዮጵያውያን በአንድ ድምጽ ልናወግዘው የሚገባ መሆኑን አንዳችም ብዥታ ሊገባን አይገባም። ይህን አስነዋሪ ድርጊት በአንድ በኩል ዓለም አቀፍ አሸባሪነትን በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የሀገር ውስጥ አክራሪነት ብሔር፣ ሃይማኖት፣ ጾታና እድሜ እንዲሁም የኑሮ ደረጃ ልዩነት ሳይገድበን በጽናትና በአንድነት ልናወግዘው የሚገባ መሆኑን ላፍታም ቢሆን መዘንጋት የለብንም። ዛሬ በአንዳንድ የሀገራችን አካባቢዎች ብቅ ማለት የጀመሩ የአክራሪነት እንቅስቃሴዎች አስተማማኝ እልባት ካልተደረገላቸው
ዞሮ አሁን በአይሲስ በመከናወን ወዳለው የለየለት ኢሰባዊ ድርጊት የማያድግበት ምንም ምክንያት እንደሌለ ተገንዝበን ለክብደቱ በሚመጥን ጽናት በአንድ ልብ ልንመክተው ይገባል። በጥቂት ተመሳሳይ አክራሪ አመለካከት የተበከሉ ወገኖች አንድም ከተመሳሳይ አክራሪ አቋሞች በመነሳት የአይሲስን እርምጃ የመደገፍ ወይም ደግሞ ይህንኑ በመጻረር ስም የአይሲስን ጥፋት የመላው ሙስሊም ማህበረሰብ ጥፋት በማስመሰል የሚያካሂዱት እንቅስቃሴ ጥቂትም ቢሆን በእንጭጩ ካልተቀጨ ከፍ ያለ ጉዳት ሊያስከትል የሚችል በመሆኑ አጥብቀን መታገል ይኖርብናል። አክራሪነትና አሸባሪነትን በሚመለከት የሀገራችን ህዝቦችና መንግስታችን እስካሁን ሲያደርጓቸው የቆያቸው ስኬታማ እንቅስቃሴዎችና ውጤቶች በዋናነት ህዝቡን የመፍትሄው አካል አድርገው በመንቀሳቀስ የተገኙ በመሆናቸው ይህንን አጠናክረን መቀጠል ይኖርብናል። አገራችንን የሽብርና የሁከት አውድማ ለማድረግ ለተቀን የሚጥሩት ከአይሲስ ባልተናነሰ አስከፊ ድርጊት ውስጥ ተሰማርተው የሚገኙ አልሸባብን የመሳሰሉ የጥፋት ኃይሎችን ተደጋጋሚ ሴራ ማክሸፍ የቻልንበት ዋናው ምስጢር የጸጥታ ኃይሎቻችን የጥንካሬያቸው ዋነኛ ምንጭ ለሰላሙ ለሕገ መንግስታዊ ስርዓቱና ለልማቱ ቀናኢ የሆነ የበርካታ እምነት ሃይማኖት ቋንቋና ባህል ባለቤት የሆነ ግን ደግሞ በአንድነቱ በጽኑ የሚያምን ህዝብ ድጋፍ ያልተለየው በመሆኑ ነው። አሁንም እንደወትሮው እነዚህን ኃይሎች ነቅተን እንጠብቃለን ብቻ ሳይሆን የሚያደርጉትን ማንኛውም እኩይ ተግባር ከስር ለማክሸፍና ህልውናቸው በወሳኝ መልኩ የሚያከትምበትን እርምጃ መውሰዱን አጠናክረን እንቀጥላለን። በቀጥታ በአገራችን መልካም ምድር ጉዳት ሊያደርሱብን ቀዳዳ ማግኘት ያልቻሉ አሸባሪዎች በስደት ላይ ባሉ ዜጎቻችን ላይ የሚያነጣጥሩበትን እድል ዝግ ለማድረግ ከመላው አሸባሪነትን አምረው ከሚታገሉ የዓለም መንግስታትና ህዝቦች ጋር በመቀናጀት የማንፈነቅለው ድንጋይ አይኖረንም። ውድ የሀገራችን ህዝቦች፣ ውድ የአዲስ አበባ ከተማ ነዋሪዎች፣ የተከበራችሁ የሁሉም የሀገራችን እምነቶች ተከታዮችና የሃይማኖት መሪዎች፣ ክቡራትና ክቡራን፣ ስለሆነም አይሲስም ሆነ አልሸባብን የመሰሉ አሸባሪዎችን የሚያካሂዱትን እንቅስቃሴ በሁሉም ሰላም ወዳድ ህዝቦችና መንግስታት የተባበረ ጥረት ሊመከትና በቁጥጥር ስር ሊገባ የሚገባው በመሆኑ ከዚህ በመነሳት አገራችን ይህን አረመናዊ ንቅናቄ ለመግታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል። ይህንን አስነዋሪ ድርጊት በአንድ በኩል ዓለም አቀፍ አሸባሪነትን በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የአገር ውስጥ አክራሪነትን ብሔር፣ ሃይማኖት፣ ጾታና እድሜ እንዲሁም የኑሮ ደረጃ ልዩነት ሳይገድበን በጽናትና በአንድነት ልናወግዘው የሚገባን ይሆናል። በዚህ መሰረት በአገር ውስጥ ከፖለቲካ ልዩነቶች ባሻገር በዚህ ኢሰባዊ ተግባር ላይ መራር የጋራ አቋም መያዝና ማውገዝ የሚገባ በመሆኑ የፖለቲካ ድርጅቶች ሁሉ በተናጠል የፖለቲካ ትርፍ ለማግኘት ከሚደረግ እንቅስቃሴና እሽቅድምድም ተጠብቀው ይህን አስነዋሪ ድርጊት በጋራ መፋለምና ጠንካራ የህብረት መልእክት ማሳለፍ የሚጠበቅባቸው መሆኑን በዚህ አጋጣሚ ለማሳሰብ እወዳለሁ። ውድ የኢትዮጵያ ህዝቦች፣ ውድ የአዲስ አበባ ከተማ ነዋሪዎች፣ የተከበራችሁ የሁሉም የሀገራችን እምነቶች ተከታዮችና የሃይማኖት መሪዎች፣ ክቡራትና ክቡራን፣ ኢትዮጵያውያን ወገኖች በየትኛውም ዓለም ዙሪያ ተንቀሳቅሰው የመስራትም ሆነ የመኖር ሰብአዊ መብት ያላቸው መሆኑ ለማንም ግልጽ ነው። ይሁንና ዜጎቻችንን ላላስፈላጊ ስቃይና ሞት በሚዳርግ መልኩ በህገወጥ ደላሎች አማካይነት የሚደረገው የሞት ጉዞ ማክተም ይኖርበታል። ዜጎች ሰርቶ የመክበር እድላቸውን እንዳይጠቀሙ ለማድረግ ህገወጥና በሰዎች መነገድ የለመዱ ደላሎች የሚያካሂዱትን የማፈናቀልና ለስደት የመዳረግ እንቅስቃሴ በማያቋርጥ ትግል መመከት የሚገባን እንደሆነ ሊሰመርበት ይገባል። ከአሁን በፊት ከህገወጥ ዝውውር ጋር በተያያዘ የጀመርናቸውን እንቅስቃሴዎች አጠናክረን በመቀጠል ዜጎቻችን ለአደጋ ተጋላጭነት በወሳኝ መልኩ ለማስቀረት ጥረታችንን አጠናክረን እንቀጥላለን። በዚህ አጋጣሚ በደቡብ አፍሪካም ሆነ
ዜጎቻችን በስደት በሚገኙባቸው ሌሎች አካባቢዎች እየታዩ ያሉ አደገኛ ሁኔታዎችን ለማስቀረትና አስፈላጊ ሆነው ከተገኘም ዜጎቻችን ወደ ሀገራቸው ለመመለስ ከሀገራቱ መንግስታት ጋር በመሆን የጀመርናቸውን ጥረቶች በበለጠ አጠናክረን መንቀሳቀስ ይኖርብናል። በዋናነት ግን ከአይሲስ አስነዋሪ ድርጊትና መሰሎቹ በአስተማማኝ ሁኔታ ለመጠበቅ በሀገራችን ሰርተን ከነክብራችን ከአደጋ ተጠብቀን መኖር ከማንኛውም አይነት ስደትና ይህን ተከትሎ የሚከሰት ግፍ የተሻለ እንደሆነ መማር የምንችል መሆኑ ስለዚህም በሀገራችን ሰርተን ተከብረንና ሰባዊ መብታችንን አስከብረን ለመኖር ትኩረት መስጠት ያለብን መሆኑን ደጋግመን ልብ ልንለው ይገባል። በሀገራችን በስፋት በመፈጠር የሚገኘውን የሥራ ዕድል አሟጠን ለመጠቀም የሚያስችል ሁኔታ በመፍጠርና ዜጎቻችን በስፋት ተጠቃሚ የሚሆኑበትን አጋጣሚ ማመቻቸት ይኖርብናል። ዜጎቻችን ለስደትና ለእንግልት እንዲዳረጉ ያስገደደው ዋናው ችግር አሁንም በሚፈለገው ደረጃ ቁጥጥር ስር ያላስገባነው ድህነትና ኋላ ቀርነት በመሆኑ እነዚህን ለመርታት የጀመርነው ስኬታማ ትግል አጠናክረን መቀጠልና ዜጎች በአገራቸው ሰርተው በመበልጸግ ተከብረውና ኮርተው የሚኖሩበትን ልማታዊ ዲሞክራሲያዊ ስርዓት አጠናክረው መገንባት የሚገባን ይሆናል። ከዚህ አኳያ የግሉ ዘርፍም ሆነ መንግስት በስራ ፈጠራ ላይ የጀመሩትን ስራ አጠናክረው በመቀጠል አገራዊ ግዴታቸውን እንዲወጡ ለማድረግ የበለጠ መረባረብ ይገባናል። የሃይማኖት አባቶች፣ የአገር ሽማግሌዎች፣ ወላጆችና ማህበረሰቡ ወጣት ልጆቻችን ለስደትና እንግልት ትኩረት ከመስጠት ይልቅ በአገራቸው ሰርቶ እንዲበለጽጉ ሁኔታውን በማመቻቸትና ተፈላጊውን ግንዛቤ በመፍጠር የስደትን እድሜ ማሳጠር ያለባቸው እንደሆነ በዚህ አጋጣሚ ለማሳሰብ እፈልጋለሁ። የተከበራችሁ የሀገራችን ህዝቦች፣ ውድ የአዲስ አበባ ከተማ ነዋሪዎች፣ የተከበራችሁ የሁሉም የሀገራችን እምነቶች ተከታዮችና የሃይማኖት መሪዎች፣ ክቡራትና ክቡራን፣ ለማጠቃለል ያህል በሰሞኑ የሽብር ጥቃትም ሆነ በደቡብ አፍሪካ ሆነ በሌሎች ሀገራት በስደት ላይ በሚገኙ ዜጎቻችን ላይ የደረሰው አደጋ ወገብን ያልቆረጠው ውስጡን ያላንገበገበው ኢትዮጵያዊ የለም። ይሁንና በዚህ አጋጣሚ ልብ ልንለው የሚገባ ጉዳይ አሸባሪነት የዓለም አቀፋዊ ብቻ ሳይሆን አገራዊ አደጋም ጭምር በመሆኑ ይህን ከፊት ለፊታችን የተጋረጠ አደጋ በህብረት ልንጋፈጠውና ልናሸንፈው የሚገባ መሆኑን ነው። በተጨማሪም አሸባሪነትና አክራሪነትን የመታገል ጉዳይ በስሜት በመነዳትና ወዳጅ ከጠላት አደባልቆ በመምታት ሳይሆን የጥፋት ምንጭ የሆኑትን ብቻ ነጥሎ በመታገልና በማስወገድ የሚሳካ ትግል እንደሆነ ስለዚህም እነዚህን አደገኛ አዝማሚያዎች አንዳችም አይነት ሃይማኖታዊ ሽፋን ሳይሰጡ ለሰብአዊ ፍጡር ክብር የሚሰጡ ዜጎችን ሁሉ በማነሳሳትና አስተባብሮ በማታገል ማሳካት እንደሚገባ እንደሆነ ላፍታም ቢሆን መዘንጋት የለበትም። አክራሪዎችና አሸባሪዎች በሃይማኖት ለመሸፈን የሚመክሩት ዜጎች በሃይማኖት ተከፋፍሎ እንዲናቆሩ ለማድረግ በማሰብ በመሆኑን በመገንዘብ ጸረ አሸባሪነት ትግሉ የሁሉንም እምነት ተከታዮች ጠንካራ አንድነት መከባበርና የጋራ ትግል በሚያረጋግጥ አቅጣጫ ሊፈጸም የሚገባው መሆኑ ግድ ነው። ከዚህ በመነሳትም ጸረ አክራሪነትና አሸባሪነት ትግላችን በህገ መንግስታዊ ስርዓታችን ማዕቀፍ ብዙነታችንን በሚቀበል በሚያከብርና ከዚህም የሚፈልቅ ህዝባዊና ዲሞክራሲያዊ አንድነትን የሚያጎለብት እንጂ ስህተትን በስህተት ለማስተካከል በሚያስብ የተሳሳተ አቅጣጫ በመጓዝ እንደማይፈታ መገንዘብ ይገባናል። በመጨረሻም በስቃዩ ሰለባ ለሆኑት ቤተሰቦችና ወዳጆች እንዲሁም በድርጊቱ እጅጉን ልቡ ለተነካው መላው የኢትዮጵያ ህዝብ መጽናናትን እየተመኘው መንግስት እነዚህ እኩይ ኃይሎችና የቅርብም የሩቅም ተላላኪዎቻቸውን የሚገባቸውን ቅጣት እንዲያገኙ ለማድረግ የሚያስችሉ ስራዎችን ከህብረተሰቡም ጋር ሆነ ከዓለም አቀፉ ማህበረሰብ ጋር በመሆን ያለማሳለስ እንደሚሰራ በዚህ አጋጣሚ ላረጋግጥላችሁ ወዳለው አመሰግናለሁ።